አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ኦኬ፣ እስቲ ዛሬ ለመጀመሪያ ቀን ቪዲዮ እየሰራሁ ነው። በድምፅ ወጥቼ ስሊቅ የአረቢክ ስሊቅ ነው የምሰራው ዛሬ እና የሚያስፈልገን ግብአቶች እዚህ ጋር የታጠበ ዶሮ አለኝ። ዶሮን በደንብ አድርጌ በጨውና በሎሚ በደንብ አጥቤዋለሁ። ያው ሎሚ ከሌልን ደግሞ አቼቶ ራሱ መጠቀም እንችላለን ለማጠብ ማለት ነው። ስሊቅ ለመስራት የሚያስፈልገን ዶሮ ነው። ከዛ የኢጂፕሽን ራይስ ወይ ኤሽ መስሪ ነው መሰለኝ እና እዚህ ጋር ሁለት ማጂ ቤሊፕስ ነው የሚባለው አይደለ? እና ኦኒዮን ሽንኩርት በትላልቁ ከትፍ ያለው እዚህ ጋር ቱምና ዝንጅብል አንድ ላይ የጨፈጨፍኩት አለኝ ማለት ነው። ኦኬ እዚህ ጋር እኔ ዘይቱን በድስት አድርጌ ኦልሬዲ ከፍቼዋለሁ ማለት ነው። መጀመሪያ ላይ የማደርገው ምንድን ነው? ሽንኩርቱ ነው። ብስሚላ ኦኬ። ሽንኩርቱ ትንሽ እንደተጠበሰልኝ ደግሞ ዶሮውን ሳረግ ተመልሼ እመጣለሁ። ሁለተኛ ነገር ያው እኔ በአንድ እጄ እየቀረጽኩ በአንድ እጄ ደግሞ እየሰራው ስለሆነ ብዙም አይመችም ቪዲዮ ለመስራት። እንግዲህ እመለሳለሁ። ኦኬ ሽንኩርቱ ብዙ እንዲጠበስ አይፈለግም። ለምን በኋላ ከለሩን እንዳይቀየርብን ማለት ነው። ሲሊቅ ነጭ ስለሆነ እንደዚህ ከሆነልኝ በኋላ ቀጥታ የማደርገው ምንድን ነው? ዝንጅብልና ነጭ ሽንኩርት ማለት ነው። እሺ እዚህ ጋር ዝንጅብልና ነጭ ሽንኩርቱን ካረኩኝ በኋላ አንድ ላይ ነው የማቁላለው። ብዙ አይደረግበትም። ለምን ጣዕሙን ይቀይረዋል። እናንተ ከፈለጋችሁ ሄል ወይም ደግሞ ከዝናን እንዲሁም ደግሞ ደርሲን ኡድ ወይም ደግሞ ሲነመን ወድ ማድረግ ትችላላችሁ። እኛ ጋር ጣዕሙን ስለማይፈልጉት አላደርግበትም ማለት ነው። እኔ እዚህ ጋር ቤሊፕስ ጨመርኩኝ ወይም ደግሞ ወረቀል ቃር ጨምራለሁ። ከለሩ እንዲቀይር አይፈለግም። ነጭ እንዳለ ነው። አሁን ዶሮ ነው የማደርገው። እሺ አሁን እኔ ዶሮን ጨምሬያለሁኝ። ዶሮ ያው ትንሽ ከታች መጠበስ አለበት። በዘይት ፋንታ እናንተ ሰምነ ወይም ደግሞ ዝብደ መጨመር ትችላላችሁ ማለት ነው። እርግጥ ጩኸቱ ምናምን በጣም ነው የሚከብደው። ባንድ ስለሆነ የምሰራው እንግዲህ ከዛ እንደዚህ አድርገን እንገለብጠዋለን ወደ አንድ ሳይድ ማለት ነው። እዚህ ጋር የምትጨምሩት በኋላ አሁን ማዲ ጨምራለሁ። በኋላ የምትጨምሩት ትኩስ ውሃ ነው ማለት ነው። በእርግጥ በአሁን ጊዜ ምግብ ስራ በብዛት ሰርች ብናደርግ ዩቱብ በተለያየ አፕ ላይ እናገኛለን። ያው የሁሉም ቤት ደግሞ አሰራራው ትንሽ ይለያል ማለት ነው። አሁን እኔ ቪዲዮ እየቆራረጥኩ ነው እየሰራው ያለሁት። ምክንያቱም አንደኛ ቪዲዮ እንዳይረዝምብኝ፣ ሁለተኛ በአንድ እጄ ስለሆነ የምሰራው አይመቸኝም ስልክ ይዤ ማለት ነው። ስለዚህ አሁን በዚህ ይበቃዋል። አሁን የምጨምረው እኔ ትኩስ ውሃ አፍልቻለሁ እና ውሃ ነው የማደርግበት። ብስሚላ ስሊቅ በደንብ ውሃ ይፈልጋል። ያው ዶሮ ሲበስል ትንሽ እናወጣውና ወደ ኦቨን እንከተዋለን። ከዛ ይሄንን ውሃ ደግሞ አጥልለን ነው የሽ መስሪ የምንጨምረው። ቢኮዝ ሩዙ ላይ ሽንኩርቱን ቱም ዝንጅብል ምናምን ምንም ነገር አይፈለግም በኋላ ወተት ስለምናደርግበት ማለት ነው። እዚህ ጋር መርሳት የሌለብን ጨው ነው። ስለዚህ እኔ ጨው የሚበቃኝን ያክል ጨምራለሁ። አሁን እኔ እዚህ ጋር የሚያስፈልገኝ ምንድን ነው? ፓፕሪካ ነው። ፓፕሪካ እኔ በጣም ነው የምወደው። እኔ እንደዚህም ጨምር አዲ ምን ያክል መጠቀም እንደምፈልግ ስለማውቀው ዝም ብዬ ማለት ነው። ይሄ ፓፕሪካ ነው። በመቀጠል ደግሞ እዚህ ጋር ተንዱሪ ይባላል። ተንዱሪ ነው የሚባለው ግን አላውቀውም ሌላ ስም ካለው ማለት ነው። ይህንም ትንሽ ጨምርበታለሁ እንዲያቃጥል ስለማንፈልግ እና እዚህ ጋር ደግሞ ተንዱሪውን ከጨመርኩኝ በኋላ ሳልሳ አድርጌበታለሁ እና ትንሽ ደግሞ ኦሊቭ ኦይል ትንሽ ብዙም አይደለም። እዚህ ጋር ስዊረን ቺሊ ሶስ ይላል። ግዴታ አይደለም ግን እኔ ያው ቤት ውስጥም ስላለ እንዲሁም ደግሞ ደስ ስለሚለኝ እጨምርበታለሁ፣ ግን ግዴታ አይደለም። ብስሚላ
ትንሽ ነው ብዙም አይደለም። ያው ለዶሮ ሲበስል ኦቭን ውስጥ ለማድረግ ከላይ ሊቀባ ስለሚያስፈልገኝ ነው እነዚህ ነው የምጠቀመው እንጂ እናንተ ሳልሳ፣ ፓፕሪካ፣ ምንድነው የሚባለው ቺሊ ፔፐርስ ምንድነው የሚባለው ይሄ የሚያቃጥል የቃሪያ ፓውደር ምናምን ተጠቅማችሁ ኦቭን ውስጥ መክተት ትችላላችሁ። ዘይት አድርጋችሁ ማለት ነው። ማሜን ዶሮውን መቀባት እና ከዛ ኦቭን ውስጥ መክተት ትችላላችሁ። አውቃለሁኝ ካሜራዬ ጥረት የለውም፣ ብዙ ነገሩ የተስተካከለ አይደለም። ግን ኢንሻአላህ ወደፊት በደንብ አስተካክዬ እመጣለሁ። ግን ለአሁኑ ገና አዲስ ነኝ። ኦኬ። እዚህ ጋር ደግሞ ፉድ ከለር ጨምራለሁ ማለት ነው። ከዛ እንደዚህ ቀላቅለዋለሁኝ። ያው በአንድ ስልክ ስለሆነ የሚደወልበት ምንም ያለበት ቪዲዮ እየተቆራረጠ ነው። ሁሉንም አንድ ላይ ቀላቅላቸዋለሁ። ትንሽ ውሃ ደግሞ ጨምርበታለሁ ዶሮ ሲበስል ማለት ነው። እዚህ ላይ ማለት እኔ ለዶሮ ነው ልቀባው፣ ፍርን ውስጥ ከማድረጌ በፊት ልቀባው ስለሚያስፈልገኝ ነው ይሄንን የምጠቀመው ማለት ነው። ስለዚህ እዚህ ጋር ደግሞ እኔ አሁን የዶሮውን ውሃ ገና ጨምሬበታለሁ፣ ሌላ ውሃ ሙቄ ማለት ነው። ስለዚህ ዶሮ ግዴታ ለመብሰል 35 ደቂቃ ወይም 40 ደቂቃ ያስፈልገኛል። ይሄ እስኪበስልልኝ ድረስ ደግሞ ሌላ ስራ እንስራ ማለት ነው። ኦኬ አሁን ደግሞ እዚህ ጋር ያው አላሁ አክበር አላሁ አክበር። ኦኬ ዶሮ ስላልበሰለልኝ ዶሮ እስኪበስል ድረስ አንዳንድ ነገራቶችን ልስራ። ይሄ ሸትኒ ነው የምሰራው። እዚህ ጋር 2 ፍሬ ሱም አለኝ። እዚህ ጋር ቃሪያ አለኝ፣ ቲማቲም እንዲሁም ደግሞ ኩዝበራ ወይም ደግሞ ኮሪያንደር ማለት ነው። እዚህ ጋር ብሌንደር አለኝ ልፈጭ ነው። እና እንደዚህ አይነት ደግሞ እንትን ፍሬሽ ናና ካላችሁ መጠቀም ትችላላችሁ። እኔ ፍሬሽ ናና ስለሌለኝ ድራይ ናና ነው የምጠቀመው ማለት ነው። ፍሬሽ ካለ ፍሬሹ በጣም አሪፍ ነው። ይሄ ለሸትኒ ያው እንደማባያ እንደ አቻር ነገር ማለት ነው። ስለዚህ አሁን ሁሉንም አንድ ላይ ጨምራለሁኝ። ጨው መርሳት የለባችሁም። ጨው አድርጉበት የሚበቃውን ያክል ማለት ነው። እኔ ጨምራለሁኝ። ስለዚህ ፈጭቼ እመለሳለሁ። ስለዚህ አሁን እኔ በዚህ መልኩ ፈጭቼዋለሁኝ። በነገራችን ላይ ትንሽ ውሃ ጨምሬበታለሁ፣ ያው ስለማይፈጭ ማለት ነው። ብስሚላ ወደ እቃው እንገለብጠዋለን። እዚህም ጋር ይበቃኛል። ስለዚህ 2 ቦታ ነው የማደርገው ማለት ነው። ስለዚህ ሸትኒ እኔ በዚህ መልኩ ጨርሻለሁኝ። አሁን ዶሮ አልበሰለልኝም ሩዙን እንዳልጨምር፣ ስለዚህ ተመልሼ እመጣለሁ ዶሮ ሲበስል። እዚህ ጋር ደግሞ አሁን ሰላጣ ሰርቼ ጨርሻለሁኝ። ጅርጅር፣ ራዲሽ፣ ካሮት እንዲሁም ኪያርና ሎሚ እኔ የምለው ማለት ነው። ይሄ ቅጠል ይሄ ጎመን የሚመስለው ማለት ነው። እውነት የጎመን ዘር ነው እንዴ? ኢትዮጵያ ማለቴ እዚህ ጓደኛዬ ይሄ እኮ ጎመን ትልቅ ከመሆኑ በፊት ትንንሽ ሆኖ የተዘሩ ጎመኖች ናቸው እንደዚህ የሚደረጉት እያለችኝ እየተከራከርንበት ነበረ ነው። እውነት ይሄ ጎመን ነው ወይንስ ሌላ ነው? እዚህ ሀገር ያው ጅርጅር ስለሚባል ማለት ነው። እኔ ጎመን አይደለም እያልኩ ነው። እና እስቲ የምታውቁ እናንተ ኮሜንት አድርጉልኝ። እዚህ ጋ የቀቀልኩት ዶሮ በስሎልኛል። ውሃውን አጥልዬው አለሁን። ምንም ነገር የለውም። አሁን ንጹህ ውሃ ብቻ ነው። ስለዚህ እዚህ ውስጥ አሁን ምንድነው የማደርገው? ያጠብኩትን ኢጂፕሽያን ራይስ ነው የምጨምረው ማለት ነው። እና ጨምሬ እመለሳለሁ። ስለዚህ አሁን እኔ ሩዝን ጨምሬዋለሁኝ። ሩዙ እንግዲህ ውሃ በደንብ ያስፈልገዋል። ወተት ከመጨመራችሁ በፊት በውሃ በደንብ አድርጎ መብሰል አለበት ማለት ነው። ያ አሁን እንደዚህ አድርጌ ጨርሻለሁ። ከድነውና ዶሮውን ቅድም የሰራነው ቅመም እንቀባዋለን ማለት ነው። ስለዚህ አሁን ዶሮ ስለበሰለልኝ አውጥቼዋለሁኝ። ኦቭን ልከፍተው ስለሆነ እነዚህ ቅድም የሰራነውን ሶስ እንቀባውና ኦቭን እንከፍተዋለን ማለት ነው። አሁን የተዘጋጀውን ዶሮ ወደ ኦቭን ውስጥ አደርገዋለሁኝ። ከተትኩትና ከዛ ቁጥሩን ማብራት ይጠበቅብኛል ማለት ነው። አሁን እስቲ ሩዙን እንየው። ገና ነው፣ አያችሁ፣ ገና አልበሰለም። ይህ ውሃ በደንብ ሊመጣው ሲል ነው እኔ ወተት የምጨምርበት። ጨው ደግሞ እናንተ እያያችሁ ማለት ነው።
እጄን እንደዚህ ጠባሳ ጠባሳ ያደረገኝ ምን እንደሆነ ታውቃላችሁ? ቢምቢ እየበላ እስቲ የቢምቢ መድኃኒት የምታውቁ ሰዎች፣ እኔ ቢምቢ በጣም ይጫወትብኛል። በዛ ላይ አለርጂክ ያደርግብኛል መሰለኝ ነው። አንድ ቦታ ከነከሰኝ ኦልሞስት 5-6 ቦታ ነው የሚያብጠው ማለት ነው። አሁን እኔ ወተት የምጨምርበት ሲዝን ላይ ደርሻለሁኝ። ወተት ከጨመራችሁ በኋላ ማቆም የለባችሁ፣ ምክንያቱም በጣም ነው ቶሎ ይይዛል ማለት ነው። ስለዚህ አሁን እኔ ወተት ልጨምርበት ሲላ እኔ አሁን ይህንን ወተት ነው የምጨምረው። አንድ ሙሉ ጨምርበታለሁ። ካስፈለገኝ ደግሞ እያየው ጨምራለሁ ማለት ነው። እኔ በጭልፋ ማማሰል አልወድ፣ ይህ ይሻላል ከጭልፋ ማለት ነው። በጭልፋ የምታማስሉ ከሆነ ድስቱን እየፈቀፈቀ ይሄ የድስቱ ጥቁር ነገር እንዳለ ወደ ምግቡ ነው የሚሄደው እና እኔ እሱን አልወድ። ይሄ ይመቸኛል፣ የእንጨት ማማሰያ ማለት ነው። እናንተ ሲደርስላችሁ ጨውን እያያችሁ የጨው መጠኑን እራሳችሁ እዩ። እኔ ደግሞ እንደዚህ አድርጌዋለሁ። ቶሎ ቶሎ እየመጣ አማስለዋለሁ ከታች እንዳይዝብኝ ማለት ነው። አሁን እኔ ዶሮዬ በምፈልገው ልክ ቀልቶልኛል። ይሄ ውሃው ስለደረቀ ነው ለዚህ ጥቁር የሆነው። እንግዲህ እዚህ ጋር ሰላጣ ያለ ሸትኒ ያለ ዶሮዬን እዚህ ሀራራ ውስጥ ነው የምከተው፣ ምክንያቱም እኔ ሰዎች ሁሉ አንድ ላይ ስለማይበሉ ማለት ነው። እዚህ የምወስደውን ሳህን ሶፍራ ምናምን አዘጋጅቻለሁ። ማንኪያ ጭልፋ ግን ወስጃለሁ። እዚህ ውስጥ ደግሞ ያው ስሊግ ነው የማደርግበት ማለት ነው። እናንተ ግን ሰዎቻችሁ አንድ ላይ የሚበሉ ከሆነ በትልቅ ሳይኒዬ ትገለብጡትና ሲሊኩን ከዛ ዶሮውን ከላይ አድርጋችሁ ሰብነ ምናምን አድርጋችሁ ማቀራረብ ትችላላችሁ። የኔ ሰዎች አንድ ላይ ስለማይበሉ ያው ለብቻው ዶሮ ለብቻ ሲሊጉን ለብቻ ነው የማረገው ማለት ነው። ኦኬ እዚህ ጋር እኔ ሲሊጉን ደርሶልኛል። አሁን መገልበጥ ብቻ ነው የሚቀረኝ። በምፈልገው አይነት መልኩ ወፍሮልኛል። በቃ በእንደዚህ አይነቱ መልኩ በቅቶታል ማለት ነው። ገንፎ ነው የሚመስለው። ሁለተኛ ደረጃ የረሳሁት ነገር ቢኖር ወተቱን ካረጋችሁ በኋላ ጋዝ ማነው እሳቱ አይታይም እንደውም ማለት ነው። በጣም ቀንሼዋለሁኝ እሳት ማለት ነው። ቀንሱ። ወተት ካረጋችሁ በኋላ በጣም ነው ቶሎ ነው የሚይዝባችሁ እንዳያርባችሁ ማለት ነው። ስለዚህ አሁን እኔ ሲሊጌንም አድርጌ ጨርሻለሁ። እንግዲህ አሁን ምሳ ማዳማ ወደ ውስጥ ላስገባ ነው ማለት ነው።